ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን ሰበር ዜና አለን። ፋኖ ኃይሎች ለተለየ ተልእኮ ሌሊቱን ጀምሮ የደብረ ብርሃን ከተማን መቆጣጠራቸው ተገለጸ። ይህ ዜና እስከ ተጠናቀረበት ጊዜ ድረስ ከተማዋ ከአገዛዙ ሰራዊት ቁጥጥር ውጭ ተደርጋ በፋኖ ኃይል እጅ መግባቷ ታውቋል። ለተለየ ተልእኮ ጥቃት በመክፈት በአገዛዙ ሰራዊት ላይ ኪሳራ በማድረስ የደብረ ብርሃን ከተማን የተቆጣጠረው የፋኖ ኃይል ከብልጽግና አመራሮች የተወሰኑትን በቁጥጥሩ ስር ማድረጉን የደረሰን መረጃ ያመለክታል። ውጊያው እንደተጀመረ አብዛኛው አመራር ወደ አዲስ አበባ መሸሹ የተመለከተ ሲሆን የተያዙና እርምጃ የተወሰደባቸው መኖራቸውን ነው የፋኖ አመራር አባል ለአንከር ሚዲያ የገለጹት። ተልእኮው እንደተፈጸመ ከተማዋን ለቆ የመውጣት ሁኔታ ሊኖር እንደሚችልም አመራር አባሉ ገልጸዋል። አዎ በእኛ እጅ ነው ያለችው። ጥሩ የሆነ እንቅስቃሴ ነው ያለ። ጠላት ዙሪያውን የአማራ ፋኖ አንድነት በሸዋን ጥቃት ለማድረስ ሙከራ እያደረገ ባለበት ሰዓት እኛ ሰብረን ደብረ ብርሃን ገብተናል። እኔም ያለሁት አሁን እዛው በቦርኖስና ሰማይ ህንጻ አካባቢ ነው። ቆንጆ የሆነ እንቅስቃሴ አለ። እንዴት ነበረ ከተማው ለመያዝ የቻላችሁት? ያው የመከላከል እንቅስቃሴ አድርጎ ነበረ። ነገር ግን በዛ አካባቢ እንቅስቃሴ እያደረገ ያለው የመብረቁ ብርጌድ በደሳለኝ ሲያስብ ሸዋ የሚመራው መብረቁ ብርጌድ እዛ አካባቢ ከፍተኛ እንቅስቃሴ እያደረገ ነው። ለዛም የተለያዩ ቦታዎች ላይ በስፋት እያስገባ በማህበረሰቡ ላይ ከፍተኛ ጫና ለማሳደርና እንደገና የስርዓቱን መዋቅር ለመዘርጋት እንቅስቃሴ እያደረገ ያለበት ሁኔታ ነበር ያለ። ነገር ግን እንደማይሳካለት ትልቁ ማሳያ የዞን ዋና ከተማ የሆነችውን ደብረ ብርሃንን ከሌሊት ጀምረን ተቆጣጥረን እስካሁን ሰዓት ድረስ በእኛ ቁጥጥር ስር ነው ያለች። አስፈላጊ ከሆነ ሙሉ በሙሉ ተቆጣጥረን መክረም እንችላለን። ነገር ግን በአካባቢው ወይም በከተማው ማህበረሰብ ላይ የሚያመጣው አሉታዊ ተጽዕኖ ስላለ ለከተማው ማህበረሰብ ስንል ለቀን ልንወጣ እንችላለን። ነገር ግን ለቀን ወጥተን እዛው በዙሪያውና ውስጥ ላይ ነው የምንሆነው። ግን ደግሞ የአካባቢው ማህበረሰብ አላስፈላጊ የሆነ ያው እንግዲህ የስርዓት በምንም አይነት ርህራሄ የለውም። በከባድ መሳሪያ ቤቶችን፣ ንጹሃኖችን ይደበድባል። እሱን ታሳቢ በማድረግ ምናልባት እዛው አካባቢ ከበድ ልንቀመጥ እንችላለን። የተለየ ዘመቻ ኖሮ ነው የምትገቡት ማለት ነው? እንግዲህ በተልእኮ ገብታችሁ የምትፈልጉትን ፈጽማችሁ ለመውጣት ነው አሁን በቁጥጥር ስር ያስገባችኋት ከተማዋን? የራሳችን የሆነ እቅድ አለን። እሱ በሰጠን አጀንዳ ላይ ሳይሆን እኛ አጀንዳ ልንሰጠው እንችላለን። እንግዲህ ይህ ስርዓት አጀንዳ ሊሰጠን አይችልም። እኛ ግን በፈለግነው ሰዓትና በፈለግነው ቀን አጀንዳ ልንሰጠው እንችላለን። የምንፈልገው ነገር አለ። እዛ አካባቢ ላይ የስርዓቱ ከፍተኛ ቀንቃኞች አሉ። እነሱን እናስወግዳለን። ነገም ቢሆን በዛው ልክ ነው የሚቀጥል። የትም ቢሆን የዚህ ስርዓት አገልጋይ የትም ጉድጓድ ቢገባ አያመልጠንም። በዚህ ልክ ነው የምንንቀሳቀሰው። አሁን የመንግስት ኃይሎች በደብረ ብርሃን አካባቢ የሉም ማለት ነው? በዚህ ዙሪያ ያላችሁ መረጃ ምንድን ነው? ጥስም ጥግቡ አይታወቅም። በዚህ ሰዓት ምንም አይነት እንቅስቃሴ የለም። ከወትሮው በተለየ ሁኔታ ሁሉም ማህበረሰብ በቤቱ ክትትል ላይ ያለበት ሁኔታ ነው ያለ። የስርዓቱ አገልጋይም እጃችን የገባው ገብቷል። እጃችን ያልገባውን ነገ ጉሮሮውን እንይዘዋለን። የትም አያመልጠንም። ምናልባት ያው ወደ መደበቂያ ወደ ሆነችው ወደ አዲስ አበባ ሊደበቅ ይችላል። እዛም ቢገባ አያመልጠንም። በቅርብ ቀን ወደዛ ስለምናመራ እዛም ቢገባ አያመልጠንም። የዚህ ወሮ በላ ስርዓት አገልጋይ ማንኛውም አካል የትም ቢሄድ ከኛ ሊያመልጥ እንደማይችል መልእክት ማስተላለፍ ፈልጋለሁ። ያው እንግዲህ ስንጀምር የተጠቆምንበት ቦታና በመረጃ ደረጃ ያሉበት ቦታ ተጠቆምንበት እንቅስቃሴ አድርገን ነበር። ያገኘናቸውም አሉ፣ በቁጥጥራችን ስር አሉ፣ ያስወገድነውም አለ። ከዛ በዘለለ ግን አድራሻቸውን ያጠፉም በርካቶች አሉ። በዚህ ልክ በቀጣይ እንንቀሳቀሳለን። አሁን ለአካባቢው ማህበረሰብ ደህንነት ስንል ምናልባት ለቀን ልንወጣ እንችላለን። ግን ደግሞ በፈለግነው ሰዓትና በፈለግነው ቀን መልሰን እንይዘዋለን። ማንም ቢሆን ማንም ኃይል ከተማ ውስጥ ገብተን ከመቀመጥ ሊያግደን የሚችል አንዳችም ኃይል እንደሌለ በዚሁ መልእክት ማስተላለፍ ፈልጋለሁ። ሌሎች አካባቢዎች እዛ ሰሜን ሸዋ ያለው ወታደራዊ እንቅስቃሴ ያለ ከዚህ አንጻር ሌሎች የተቆጣጠራችሁት አካባቢም እንዳለ እየሰማው ነው። ምናልባት ስለዚህ የሚነግሩኝ ነገር ካለ አሉ። እነሱን ደግሞ በቀጣይ መመለስባቸው ይሆናል። መሳይ አሁን በተለያዩ ቦታዎች ላይ አውደ ግንባሮች አሉ። እነሱን በቀጣይ ድጋሚ መመለስባቸው ይሆናል። በአማራ ክልል የሚካሄደው የህልውና ተጋድሎ ተጠናክሮ ቀጥሏል። በጎንደር፣ በጎጃም፣ በወሎና በሸዋ የህልውና ተጋድሎ በተለመደው የፋኖች የማጥቃት እንቅስቃሴ መቀጠሉ ነው መረጃዎች የሚያመለክቱት። በሌላ በኩል የአብይ አህመድ አገዛዝ በጎጃም ባደረኩት ኦፕሬሽን በርካታ የጽንፈኞችን ደምስሻለሁ ሲል ዛሬ
መግለጫ አውጥቷል። እንደተለመደው በማስረጃ ያልተደገፈ ደረቅ መረጃዎችን ነው ለህዝብ ያሰራጨው። የትና በምን ሁኔታ እንደተፈጸመ የሚያሳይ የቪዲዮም ሆነ የፎቶግራፍ ማስረጃ ማቅረብ ያልቻለው ያገዛዙ መረጃ በቆንጂ ቆለላ በተሰኛ አካባቢ ከ62 በላይ ጽንፈኞችን ደምስሻለው ማለቱን ነው የተመለከተው። በአማራ ክልል ያለው ወቅታዊ ሁኔታን በተመለከተ የዘውትር ተሳታፊያችን መረጃዎችን ሰብስቧል። በባህር ዳር የጣና ፎረም ዝግጅት እየተካሄደ ይገኛል። በከፍተኛ የጸጥታ ቁጥጥር ውስጥ የምትገኘው ባህር ዳር የጣና ፎረምን ለማዘጋጀት የምታደርገውን እንቅስቃሴን ጨምሮ አንዳንድ መረጃዎችን ሊያካፍለን መስመር ላይ ይገኛል። አንተ ከጀመርከው ዜና ልነሳና ጎንጂ ቆለላ ማለት ከባህር ዳር ከተማ 50 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። አዴትን ካለፍን በኋላ ምናልባትም 6 ወይም 7 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። ነገር ግን የፋኖ ኃይሎች ሳባይን አንዳሳን በባህር ዳር ዙሪያ አካባቢ ጥቃት እየፈጸሙ የሚገኙ ስለሆነ አሁን ጎንጂ ቆለላ ላይ ጥቃት ፈጸምኩ ቢል ማንም ሊያምነው አይችልም። እስኪ ገድያለሁ፣ ማርኬያለሁ፣ የፋኖ ኃይሎችን ደምስሻለሁ ብሎ እየተናገረ ባለበት ሰዓት ለምን የማረከውን የፋኖ ኃይሎችን አያሳየንም? ለምን የገደላቸውን አያሳየንም? ውሸት ነው። አጠቃላይ ስርዓቱ ፈርሷል። በአማራ ክልል አቅመ ቢስ ሆኗልኝ። መንግስት ሆኖ ያለው የፋኖ ኃይል ነው። ሽፍታ ሆኖ ያለው ደግሞ የመንግስት ኃይል ነው። በዚህም ምናልባትም በአማራ ክልል በትናንትና ሁለትና ከትናንት ወዲያ የጀመረ ውጊያ ዛሬም በበርካታ አካባቢ ተጠናክሮ እንደሚገኝ ነው መረጃዎች የሚያመላክቱት። በተለይ ደግሞ ከመተማ አቅራቢያ ሽመለ ጋራ ከተባለ ቦታ ላይ ከትናንት በፊት የጀመረ ውጊያ ዛሬ ለሶስተኛ ቀን ተጠናክሮ እንደቀጠለ ነው የሚገኘው። በተለይ አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳኮር የተቀናጀ ጥቃት መፈጸሙንና አዲስ ዓለም እና ደሎሎ ቁጥር 1 የሚባሉ ሁለት ከተሞችን መቆጣጠሩን በትናንትናው ዕለት አስታውቋል። በዚህ አካባቢ ከፍተኛ ጉዳት የደረሰበት የአገዛዙ ጦር ከአርማጭሆ አቅጣጫ ወደ መተማ ኃይሉን ለማስገባት ከፍተኛ ጥረት እያደረገና ኃይሉን እያንቀሳቀሰ ቢሆንም ወደ መተማ አካባቢ ለመግባት ጥረት ያረግበት ሰዓት በኃይለኛው ተመቶ ወደ ኋላ ማፈግፈጉ ነው መረጃዎች የሚያመላክቱት። በተለይ ሽመለ ጋራ የተባለ የወታደራዊ ማዘዣ ጣቢያ በመተማ ወረዳ የሚገኝ ሽመለ ጋራ የሚባል ወታደራዊ ማዘዣ ጣቢያ ላይ የፋኖ ኃይሎች ከበባ በመፈጸም ከፍተኛ ጉዳት እያደረሱበት ነው። በአቅራቢያው የሚገኙ አዲስ ዓለምና ደሎሎ ቁጥር 1 በጣም ስትራቴጂካዊ ጠቀሜታ ያላቸውን ከተሞች መቆጣጠራቸውን አስታውቀዋል። ይህ በእንዲህ እንዳለ በምዕራብ ጎጃም ዞን ደጋዳሞት ወረዳ ፈረስ ቤት ከተማ ላይ ከፍተኛ ውጊያ እየተደረገ እንደሆነ በትናንትናው ዕለት ተዘግቧል። በትናንትናው ዕለት እንዲሁ በአረፋ ጋዳሞት ዋና ከተማ ፈረስ ቤት አቅራቢያ የሚገኙ አረፋ፣ ደብተራና አውሳ የሚባሉ አካባቢዎች ላይ የፋኖ ኃይሎችን ለማጥቃት ከፈረስ ቤት ከተማ ተንቀሳቅሶ የነበረው የ23ኛ ክፍለ ጦር ወደ እነዚህ ከተሞች እንቅስቃሴ አድርጎ ተመቶ ቦታዎችን መቆጣጠር አይደለም ራሱ የሄደው ኃይል እንኳን ሙሉ በሙሉ ሳይመለስ በርካቶቹ ተገለው እጅ ሰጠው ቆስለው ወደ ፈረሴት ከተማ ከሄዱ በኋላ አሁን በፈረሴት ከተማ ላይ ለሁለተኛ ቀን ውጊያው እየተደረገ እንደሆነው መረጃዎቹ የሚያመላክቱት። ዛሬ እንግዲህ ደግሞ በፋግታ ለኮማ ወረዳ በጎጃም ማለት ነው የምትገኘው ችጓሊን ከተማ የፋኖ ኃይሎች መቆጣጠራቸውን የቴዎድሮስ ዕዝ አስታውቋል። በዚህች ከተማ ከፍተኛ ወታደራዊ ሎጂስቲክስ መጋዘን የሚኒሻና የአድማ ብተና የወታደራዊ መጋዘን መቆጣጠራቸውንና ቁጥሩ ያልታወቀ ከፍተኛ የሆነ ወታደራዊ ቁሳቁሶችን መማረክ መቻላቸውን እንዲሁ አያይዘው አስታውቀዋል። ይህ በእንዲህ እንዳለ አፋአድ ዛሬ በሸዋ ጠቅላይ ግዛት ስር በይፋት ቀጠና ሸዋሮቢት ከተማ ላይ በአገዛዙ 103ኛ አየር ወለድ ኮማንዶ አባላት ላይ ከባድ ጥቃት ፈጽሞ ከፍተኛ ጉዳት ማድረሱን አስታውቋል። በዙ ስር በሚገኘው የመሐመድ ቢሆነኝ ክፍለ ጦር በሸዋሮቢት ከተማ ዘልቀው በመግባት በርካታ የኮማንዶ አባላትን ሙትና ቁስለኛ ማድረጋቸውን አስታውቀዋል። እንዲሁም በወለጋ አሁንም ከፍተኛ የዘር ጭፍጨፋ እየተደረገ እንደሆነና ዛሬ በአብይ ደንጎሮ ከተማ በተፈጸመ የድሮን ጥቃት የአማራ ተወላጆች በሚኖሩበት አካባቢ ከፍተኛ የሆነ ቁጥር ያለው የአማራ ተወላጆች እንደተገደሉና ይህን ተከትሎ የአገዛዙ ጦር የሸኔ ኃይሎች ናቸው እየፈጸሙባቸው ያለው በደልና የአማራ ኃይሎች ገባችሁበት ጫካ ወጣችሁ በጋራ ከመንግስት ጋር ሆናችሁ የሸኔ ኃይሎችን ማጥቃት ከኛ ጋር አብራችሁ እንድትንቀሳቀሱ በማለት እየቀሰቀሱ እንደሚገኙና የተገደሉ የኦሮሚያ ተወላጆችን ደግሞ እና በእነሱ በሚኖሩበት ሰፈር ደግሞ በመንቀሳቀስ የአማራ ተወላጆች ታጥቀው እናንተን እያጠቁ ነውና እኛ ጋር ሆናችሁ አማሮችን እንፍጃቸው በማለት ሁለቱን ኃይሎች ለማጋጨት ከፍተኛ ጥረት እያደረገ እንደሆነ ነው መረጃዎች የሚያመላክቱት። በሌላ ዜና አፋባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ
ጃዊ መተከል 4ኛ ክፍለ ጦር በፓዊ ከተማን አጥቅተው ወደ ከተማዋ በመግባት በፖሊስ ጣቢያው ላይ ጥቃት በመፈጸም ከፍተኛ ጉዳት ማድረሳቸውን አስታውቋል። የስርዓቱ የግፍ አገዛዝ በመቃወም የሰራዊቱ አባላትም ለፋኖ ኃይሎች እጃቸውን እየሰጡ እንደሚገኙ ነው የታወቀው። የ84ኛ ክፍለ ጦር አባላት የአፋባሃ የአማራ ፋኖ ብሔራዊ ኃይል አሳምነው እዝ ከሰም ክፍለ ጦርን በገፍ መቀላቀላቸውን አስታውቀዋል። እጃቸውን የሰጡት የ84ኛ ክፍለ ጦር አባላት እንደተናገሩት ከሆነ ስርዓቱ የመዋጋት ሞራል በእጅጉ እየተዳከመና በተለይ ደግሞ በፋኖ ኃይሎች ላይ የፈጸሙትን በሴት ተዋጊዎች ላይ የፈጸሙትን የጡት መቁረጥ አስጸያፊ ተግባርን በመቃወም በርካታ የአገዛዙ ጦር ከመከላከያ እየወጣ ለፋኖ ኃይሎች እጃቸውን እየሰጡ እንደሆነ መረጃዎች ያመላክታሉ። በአጠቃላይ መንግስት በአማራ ክልል እየተቆጣጠራቸው የሚገኙ ቦታዎችን በበርካታ አካባቢዎች ከመቶ ከተሞችን እየለቀቀ እንደሆነና በዚህም አጋጣሚ ዛሬ በባህር ዳር ከተማ ተገኝቼ የተመለከቱት ነገር የጣና ፎረም ለበርካታ ጊዜ በተደጋጋሚ ጊዜ በአመት እየተካሄደ የነበረ ቢሆንም ለበርካታ ጊዜ በባህር ዳር ከተማ ሳይካሄድ ቀርቶ አሁን ክልሉ ሰላም ነው፣ አካባቢው ከፋኖ ኃይሎች ጠርቷል ለማስባል የጣና ፎረምን በነገው ዕለት ለመክፈት ከፍተኛ ዝግጅት እየተደረገ እንደሆነና በከተማው ላይ ከፍተኛ ስጋት ተፈጥሮ ወጣቶቹ በከተማ ላይ እንቅስቃሴ የማያደርጉ መሆኑና በርካታ ቁጥር ያለው የአድማ ብተና የሚኒሻና የመከላከያ ሰራዊት በከተማዋ ላይ እንቅስቃሴ እያደረገ እንደሚገኝና ባንዲራዎች ተሰቅለው ጠቅላይ ሚኒስትሩም አሁን ከመሸ ወደ ባህር ዳር ከተማ እንደገቡ መረጃዎች ያመላክታሉ። መሳይ በተለያዩ የሀገሪቱ አካባቢዎች ግጭቶች መበራከታቸው ተገለጸ። ኢትዮጵያ ውስጥ በቀጣይ የሚኖረው አጠቃላይ ቀውስ ሀገሪቱን ለከፍተኛ የደህንነት አደጋ ሊያጋልጣት እንደሚችል እየተነገረ ይገኛል። አዳዲስ ግጭቶች እየተፈጠሩ ነው። የአብይ አህመድ አገዛዝ የግጭቱ ተዋናይ በመሆን በተለያዩ